ሰላም ቤተሰብ እንዴት ናችሁ? ፒዛ እራት ልሰራ ነው እና እዚህ ጋር እርሾ እና ስኳር አንድ ላይ ለ10 ደቂቃ ቆይቼ እንደዚህ ኩፍ ብሏል ማለት ነው። እርሾ ሰርቼ ነው ማለት ነው። እዚህ ጋር እና ዱቄቱን እየጨመርኩኝ ነው። እዚህ ጋር ቤተሰብ ብዙ ስለሆነ እኔ ብዙ ነው የምሰራው እና ዱቄት እየጨመርኩኝ ነው። እዚህ ጋር እንደምታዩት ለክቼ ነፍቼ አዘጋጅቼ ነው እና እርሾ እንደዚህ በስኳርና በእንትን ስታረጉት ቶሎ ነው የሚቦካው። 10-15 ደቂቃ ሲቀመጥ ይቦካል። እና እዚህ ጋር ዮገርት እየጨመርኩኝ ነው። አንድ እርጎ ተጠቅሜ ያለው ሙሉ እርጎ። እዚህ ጋር ደግሞ ፓውደር ዱቄት ነው እንትን ይሄ ኒዶ ወተቱ ማለት ነው። እና ትንሽዬ ጨው ተጠቅሜ ያለው ትንሽ ጨው አደረኩበት እና እንደዚህ አንድ ላይ አዋሃድኩት ማለት ነው። ዘይት ብዙ አልጠቀምም፣ ያው እጄን እንትን እንዳይዝ ነው እንጂ ብዙ አልጠቀምም ዘይት። እና እኔ የማቦካው እንደዚህ ላላ ያለ ነው። ሊጡ ላላ ሲል አሪፍ ነው የሚሆነው። ይሄ ደግሞ ቺዝ ነው። ቺዝ ነው ፈቅፈቅ አድርጌ ይሄን ቺዝ ነው የተጠቀምኩትኝ ፈቅፍቄው ማለት ነው። ይኸውላችሁ እንደዚህ ኩፍ ብሏል ማለት ነው። ቢያንስ 10 ደቂቃ በ15 ደቂቃ ነው የተቀመጠው። ወዲያው ነው ኩፍ ያለው እና ሊጡ ልልት ያለ ነው እንትን ያለ አይደለም። ይሄኛው ደግሞ ኬክ መጋገሪያው ነው። እሱ ከታች ነሰነስኩትኝ እንዳይዝ ማለት ነው። ከታች ነስነስ አረኩበት። ሁላችሁ እዚህ ጋር እንደዚህ ከታች እንዳይዝ ዘይት ከመቀባት ይሄኛው ይሻላል እና ይሄኛውን እንትን አልኩበት፣ ነሰነስኩበት። እዚህ ጋር እንትን ልለው ነው፣ ልዳምጠው ነው። ዘይት ነው እጄ ላይ ትንሽ ዘይት ነው ያደረኩት እጄ ላይ። ይኸውላችሁ ሊጡ እንደዚህ ቆንጆ ሆኖ ቦክቷል። እየዳመጥኩት ነው። እዚህ ጋር ሊጡን ላላ አርጋችሁ ስታቦኩት እንደዚህ ቆንጆ ነው የሚሆነው እና ሲበስልም በደንብ ኩፍ ይላል። ውስጡ ክፍት ይሆናል ማለት ነው። ውስጡ ግን ድርቅ አርጋችሁ ስታቦኩት የደረቀ ነው፣ እንትን እንደዚህ ያዝ ያለ ነው የሚሆነው። ጥሩ አይሆንም ውስጡ። እና እዚህ ጋር ሶስ እንትን አላልኳችሁ፣ አላሳየዋችሁም ስሰራ። ሌላ ጊዜ ሶሱን ደግሞ አብረን እንሰራለን። ተዘጋጅቶ የተቀመጠ ሶስ ነበረኝ፣ አዘጋጅቼ ያስቀመጥኩት ሶስ ነው። ቲማቲም፣ ድልህና ነጭ ሽንኩርት ምናምን አድርጌ ነው የሰራሁት። ሶሱን ደግሞ በሌላ ጊዜ አብረን እንሰራለን። እና ይሄንን ሙሉውን እስከ መጨረሻው ሽፍን አድርጌዋለሁ። ቅድም የፈቀፈኩት ቺዝ ነው። ይሄ ቅድም ፈቅፍቄ ያዘጋጀሁት ቺዝ ነው። ሁለት ነው የምሰራው፣ ያው ብዙ ስለሆነ ብያቸዋለሁ። ቤተሰብ ብዙ ስለሆነ ሁለት ቦታ እያዘጋጀው ነው ያለሁት። ከዛ አንቺ ታሽጋ የምትመጣ እንትን ናት። ይሄኛውም ቺዝ ነው።
ይኸውላችሁ እዚህ ጋር እንደዚህ በስሎ ተዘጋጅቷል ማለት ነው። ጨርሶ ወጥቷል ማለት ነው። ይኸውላችሁ ውዶቼ እንደዚህ ምርጥ ሆኖ ወጥቷል። እንደዚህ አሪፍ ሆኖ ቺዙ ራሱ የሚገርም ሆኗል። እና ከመጀመራችሁ በፊት ላይክ በማድረግ ጀምሩ፣ ሰብስክራይብ አድርጉ። ስለተከታተላችሁ ስለነበራችሁ መልካም ጊዜ